ሰላም ጤና ይስጥልኝ። ዛሬ በህይወታችሁ ላይ ትልቅ ተጽዕኖ ሊያመጣ የሚችል ድንቅ መልእክት ይዤላችሁ ቀርቤያለሁ። ብዙዎቻችን በህይወታችን ለውጥ እንፈልጋለን፣ ነገር ግን ያ ለውጥ እንዴት እንደሚመጣ ግራ ያጋባናል። ብዙ ጊዜ ለውጥ የሚመጣው በአጋጣሚ ወይም በከባድ ትግል ይመስለናል፣ ነገር ግን እውነታው ከዚህ የተለየ ነው። ታዋቂዋ የእግዚአብሔር አገልጋይ ካትሪን ኩልማን በዚህ ቪዲዮ ላይ የምታስተምረውን ታላቅ እውነት አለ። ለውጥ የሚጀምረው ከውስጣችን በሚመነጩ መለኮታዊ ልምዶች ነው። በዚህ አስተማሪ ቪዲዮ ውስጥ በ7 ቀናት ውስጥ ብቻ የህይወትን አቅጣጫ ሙሉ በሙሉ ሊቀይሩ የሚችሉ 5 መሰረታዊ ልምዶችን በጥልቀት እንማራለን። እነዚህ ነጥቦች እንዲሁ ተራ ምክሮች ሳይሆኑ በሺዎች የሚቆጠሩ ሰዎች ህይወትን የለወጡና እናንተም ካላስፈላጊ ትግል አውጥተው ወደ ድል የሚያሸግሩ መለኮታዊ ስርዓቶች ናቸው። በዚህ ቪዲዮ ውስጥ የምናያቸው ዋና ዋና ነጥቦች፣ አንደኛ የአዋጅ ኃይል። በአንደበታችሁ የምታወጧቸው ቃላት እንዴት የነገውን ማንነታችሁን እና እድላችሁን እንደሚቀርጹ እናያለን። ሁለተኛ የእጅ መስጠት ሚስጥር። እውነተኛ ድልና እረፍት የሚገኘው በራስ ጥረት ሳይሆን ራስን ዝቅ አድርጎ በመገዛት እንዴት እንደሆነ እናያለን። ሶስተኛ የጸጥታ በረከት። በዚህ በጫጫታ በበዛበት ዓለም ውስጥ የእግዚአብሔርን ረቂቅ ድምፅ ለመስማት ዝምታ ያለው ፋይዳ ምን እንደሆነ እናያለን። አራተኛ የምስጋና ድባብ። በህይወታችሁ ላይ ታምራትን የሚስብ አየር ለመፍጠር ምስጋና ያለው ቁልፍና ሚና እጅግ በጣም ከፍተኛ ነው። በተጨማሪም በአምስተኛ የእምነት እርምጃ። ተስፋ የተሰጣችሁ ነገር በእጃችሁ ለማስገባት እንዴት በድፍረት መንቀሳቀስ እንዳለባችሁ በዝርዝር እናያለን። ይህ መልእክት ሐሳባችሁን፣ ንግግራችሁንና አጠቃላይ የህይወት መልእክታችሁን በመቀየር አዲስ ምዕራፍ እንደሚከፍትላችሁ ሙሉ እምነት አለኝ። እስከ መጨረሻው አብራችሁን ቆዩ። ቪዲዮውን ከመጀመራችሁ በፊት ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ የዚህ መንፈሳዊ ቤተሰብ አካል እንድትሆኑ እንዲሁም ቪዲዮውን ላይክ በማድረግ ይህ መልእክት ለብዙዎች እንዲደርስ እንድታግዙ በትህትና ጠይቃለሁ። አሁን በቀጥታ ወደ ካትሪን ኩልማን አስደናቂ የህይወት ለዋጭ ትምህርት እናልፋለን። የመጀመሪያው የአዋጅ ኃይል the power of proclamation። የመጀመሪያውና መሰረታዊ ልምድ የአንደበታችሁ ኃይል መረዳት ነው። ካትሪን ኩልማን እንደምታስተምረው የምንናገራቸው ቃላት እንዲሁ አየር ላይ የሚበኑ ድምጾች ሳይሆኑ በህይወታችን የአትክልት ስፍራ ላይ የምንዘራቸው መንፈሳዊ ዘሮች ናቸው። ብዙዎቻችን አልችልም፣ አይሳካልኝም ወይ ሁኔታው ተስፋ ያስቆርጣል በማለት ሳናውቀው የውድቀት ዘር እንዘራለን። ነገር ግን ይህንን ልምምድ በመቀየር ሁኔታዎች ሳይለወጡ አስቀድመን በእምነት መናገር ስንጀምር የህይወታችን መሰረት መናወጥ ይጀምራል። እኔ የእግዚአብሔር ነኝ፣ ብቁ ነኝ፣ በሩ ተከፍቶልኛል ብላችሁ ስታውጁ የአዋጅ የማይታየውን መንፈሳዊ ዓለም አንቀሳቅሶ የሚታይ ለውጥን ያመጣል። ሁለተኛው የእጅ መስጠት ሚስጥር the path of yielding። ሁለተኛው ነጥብ እውነተኛ ድል የሚገኘው በመታገል ሳይሆን እጅ በመስጠት እንደሆነ ያስገነዝባል። ብዙ ጊዜ በራሳችን ኃይል፣ በራሳችን ዕውቀትና ጥረት ነገሮችን ለመለወጥ ስንታገል እንዝላለን። ውጤቱ ግን ድካም ብቻ ይሆናል። እጅ መስጠት ማለት ጌታ ሆይ እኔ ጥረቴን አቆሜያለሁ፣ አንተ ተረከበኝ ብሎ ራስን ዝቅ ማድረግ ነው። ይህ ምስጢር የሚገለጠው በየቀኑ በምናደርገው ቁርጠኝነት ነው። ራስን ዝቅ አድርጎ ለፈቃዱ ለሚገዛ ሰው እግዚአብሔር በሰው ጥረት ሊከፈቱ የማይችሉትን የብረት በሮች በታላቅ ብርሃንና ኃይል ይከፍታቸዋል። ሶስተኛው የዝምታ በረከት the sanctuary of silence። ሶስተኛው ልምድ በዝምታ ውስጥ የሚገኝ በረከት ነው። በዘመናችን ያለው ጫጫታ፣ መጣደፍ እና ማለቂያ የሌለው የሐሳብ ውጥረት የእግዚአብሔርን ድምፅ እንዳንሰማ ጋራጅ ይሆንብናል። ካትሪን ኩልማን ነፍስን ጸጥ ካላሰኘህ መለኮታዊ ሹክሹክታን አትሰማም ትላለች። ዝምታ ማለት አእምሮን ከጭንቀት አውጥቶ ወደ እረፍት ማስገባት ነው። በዚህ የጸጥታ መጠጊያ ውስጥ ስንሆን ከአእምሮ በላይ የሆነ ሰላምና ለህይወታችን ወሳኝ የሆኑ መመሪያዎችን እናገኛለን። ዝምታ ለጥያቄዎቻችን ሁሉ መለኮታዊ መልስ የሚመጣበት ቅዱስ ስፍራ ነው። አራተኛው የምስጋና ድባብ ነው the atmosphere of abundance። አራተኛው ነጥብ በምስጋና ኃይል ላይ ያተኩራል። ምስጋና ስሜት ብቻ ሳይሆን በዙሪያችን ያለውን መንፈሳዊ አየር ወይም ድባብ የሚቀይር ኃይል ነው። ብዙ ሰዎች ታምር ሲመጣ ለማመስገን ይጠብቃሉ። ካትሪን ግን ምስጋና ለታምራ መምጣት ቁልፍ ነው ትላለች።
የምስጋና ልብ ሲኖረን በሕይወታችን ውስጥ ያለውን እጥረት ሳይሆን የተትረፈረፈውን በረከት ማየት እንጀምራለን። በማማራር ፈንታ ምስጋናን ልምድ ስናደርግ ሰማያዊ በረከቶች በሕይወታችን ላይ እንዲፈሱ መንገዱን እንጠርጋለን። ከማማርረው አልሞላም ብዬ ስሙን ላወድስ ሐዘኔን ትቼ ጌታ ነው ጌታ ነው ጌታ ነው ጌታ ላመስግነው ሳላይ ሁኔታ። በዚህ መካከል የመስከረምን መዝሙር ጋብዛችኋለሁ። ካታሊስት ኦፍ ፌዝ። አምስተኛውና የመጨረሻው ልምድ የእምነት እርምጃ ነው። እምነት ዝም ብሎ መቀመጥ ሳይሆን የተስፋ ቃሉ እንደተፈጸመ አድርጎ በድፍረት መንቀሳቀስ ነው። ካትሪን ኩልማን ያለ ሥራ እምነት የሞተ ነው የሚለውን እውነት በተግባር ታሳያለች። በጨለማ ሸለቆ ውስጥ ብትሆንም እንኳን ብርሃን እንዳለ አምናችሁ የመጀመሪያውን እርምጃ ስትወስዱ የማይታየው መንገድ መታየት ይጀምራል። ሁኔታዎች እንዲመቻቹ አትጠብቁም። እምነታችሁ ወደ ተግባር ስትቀይሩ እና በድፍረት ስትራመዱ መለኮታዊ ኃይል ከኋላችሁ ሆኖ ይደግፋችኋል። በመጨረሻም ተመልካቾቼ እንግዲህ በዛሬ ቆይታችን ካትሪን ኩልማን በ7 ቀናት ውስጥ ለውጥ ያመጣሉ ብላ ያስተማረችውን 5 ታላላቅ ልምዶች አይተናል። ለማጠቃለል ያህል በመጀመሪያ ቃላቶቻችን ሕይወትን የሚቀርጹ ዘሮች መሆናቸውን አውቀን የመናገር ኃይል ተገንዝበናል። ሁለተኛ ድል የሚመጣው በራስ ትግል ሳይሆን እጅ በመስጠት እና ራስን ለእግዚአብሔር ፈቃድ በማስገዛት መሆኑን አይተናል። ሶስተኛ አምላካዊ ድምፅን ለመስማት የዝምታ በረከትን ተረድተናል። አራተኛ ተአምራትን የሚስብ የምስጋና ድባብ በሕይወታችን ዙሪያ እንዴት መፍጠር እንደምንችል ተመልክተናል። በመጨረሻ እምነታችን ወደ ተግባር የሚቀየርበት የእምነትን እርምጃ አይተናል። እነዚህ 5 ነጥቦች ከነገ ጀምሮ ለ7 ቀናት በተግባር እንድትለማመዷቸው እጋብዛችኋለሁ።